በዛሬው መሰናዷችን በ8ኛው ሂጅራ ዓመት ወይም በ630 ዘመን አቆጣጠር በድል አድራጊው የመካ ወረራ የተደረገ የሐዋዚን ጦርነት በኋላ በከሃዲዎችና ህፃናት ልጆቻቸው መሃል በታየው አስደናቂ ተግባር የተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላደረጉት አስደማሚ ንግግር ልንተርክላችሁ ወደድን። ቪዲዮን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም እንዲደርስ የበኩሉን አስተዋጽኦ ይወጡ። እንዲሁም ሰብስክራይብ በማድረግ የሻድ መልቲሚዲያ ቤተሰብ ይሁኑ። ሻድ መልቲሚዲያ ፕሮዳክሽን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ናችሁ? ልጇን እሳት ላይ ትጥለዋለችን? አላህ ለባሮቹ ከአባታቸውና ከእናታቸው በላይ አዛኝ ነው። ቡኻሪና ሙስሊም ላይ የተመዘገበው። የሐዋዚያን ጦርነት የተጠናቀቀ ጊዜ ወደ ረሱል ሰለላሁ ዐለይሂ ወሰለም የከሃዲዎች ህፃን ልጆችና ሴቶቻቸውን አመጡላቸውና በአንድ ቦታ ሰበሰቧቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ እነሱ ሲመለከቱ ከምርኮኞቹ የሆነች አንዲት ሴት ልጇ የጠፋባት እናት የአብራኳን ክፋይ እየፈለገች ነው። ነገር ሁሉ ተምታቶባት ግራ ስለተጋባች የልጇ ነገር ጠንቶባት በሚጠቡ ህፃናት መካከል እየዞረች ፊቶቻቸውን መመልከት ጀመረች። ወተት በመጠራቀሙ የተነሳ ጡቷ ሊፈነዳ ደርሷል። ምን ነው ልጄ እፊቴ ባለ ብላ ተቀመጠች። አቅፋ ልትስመውና መዓዛውን ልታሸት ፈለገች። በሰዓቱ ከልጇ ጋር ለማገናኘት ህይወቷን ለመስዋዕትነት የሚያስገድዳት ሁኔታ ቢኖር እንኳን ያለ መንገራገር ታደርጓለች። በዚህ ሁኔታ ላይ እንዳለች ድንገት ልጁን አገኘችው። ያየችው ጊዜ እንባዋ ደረቀ፣ ተረጋጋች። ከዚያም እሱ ላይ በመደፋት ፊት ለፊት ወደቀች። መራብ፣ መንገላታቱ፣ ማልቀሱ፣ መድከሙ አሳዘናት። አቅፋው ትሰማው ጀመር። ወደ ደረቷ ጥብቅ አድርገው በመያዝም ጡቷን አሳያዘችው። በዚህ ጊዜ አዛኝና ሩህሩህ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ተመለከቷት። ልፋቷ በርትቷል፣ ድካሟም ጠንክሯል። ልጇን እጅግ ናፍቃለች። የእሷም ልፋት ጠንክሯል። ረሱል ሰለላሁ ዐለይሂ ወሰለም በልጇ ምክንያት ቀልቧ መሰበሩን መደንገጧን የተመለከቱ ጊዜ ወደ ባልደረቦቻቸው ዞር አሉና እንዲህ አሉ። ይቺን ሴት ታያላችሁን? ልጇን እሳት ላይ ትጥለዋለችን? እሳት ብናቀጣጥልና ልጇን እሳት ላይ እንድትጥል ቢያዟት ይህን የምትቀበል ይመስላችኋልን? አሉ። የተከበሩት ሰሃቦች ተገረሙ። እሱ የአብራኳ ከፋይ የቀልቧ ማረፊያ ሆኖ ሳለ እንዴት ትጥለዋለች? እሷ አዛኝና ሩህሩህ እናት ሆና እንዴት ወደ እሳት ተወረወረች? ሰሃቦችም በፍጹም በአላህ ይሁንብን፣ የአላህ መልእክተኛ ከእሳት መታደግ እየቻለች እሳት ላይ አትጥለውም አሉ። ረሱል ሰለላሁ ዐለይሂ ወሰለም በአላህ ይሁንብን፣ አላህ በባሮቹ ላይ ይህች ሴት ከልጇ ከምታዝነው በላይ አዛኝ ነው አሉ። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮች እንደምትማሩ ተስፋ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።